ሰላም ውድ ተመልካቾቼ ይሄ አርኪቲዩብ ነው። ዛሬም እንግዲህ በአዲስ ቪዲዮ ከቸው ይላችኋለሁ። ይሄን ሰሞን ቆንጆ በሆነ ሪአክት ቪዲዮ ጠብቁኝ። እኔም ቆንጆ ሆነ ለእናንተ መርጫ አቀርብላችኋለሁ። እስከዛ ሰብስክራይብ እያደረጋችሁ ዛሬ እንግዲህ የመጣሁት በዝም በተሰኘው በመሀሌት ዘፈን ነው። ዘፈኑ ቆየት ብሏል፣ ግን ብዙ ሪአክት አድርግበት ተው ግድ የለም ሪአክት አድርግበት እየተባልኩ ስለሆነ ሪአክት አድርጓለሁ። የማሂን ፐርፎርማንስ በደንብ እናያለን። የት መሄድ አይቻልም። ይህ አርኪቲዩብ በሰዋሰው ነው እንግዲህ የቀረበልን። እንደተለመደው 16 ፕሮዳክሽን አለ ቢት እቺን ቢት የተዛለች ይመስላችሁ የሆነ የጎሴ ዘፈን አለ መሰለኝ። የሆነ እንደዚህ አይነት ዘፈን አለው ብቻ የሆነ ረሶት ግን የሆነ ካስታወስኩት በኋላ እነግራችኋለሁ። የሆነች ግን ቢቷ ከሷ ጋር ትሄዳለችና የሆነ ውስጥ ያዝ ያደርጋል ማለት ነው። እሺ እንቀጥል እስኪ። አይታችሁታል መግቢያውን ልብ እንዲህ ስንጥቅ እንደሚያደርግ ወይ ይሄን ዘፈን ነው እንደሚዘፍነውና እኔ በዘፍንላችሁ ግን በቃ ያበደ ነው። የምሬን ነው፣ እያጋነንኩት አይደለም። ከዚህ በፊት እኮ አይቼዋለሁ፣ ግን ከእናንተ ጋር አክት ሳረግበት። እሺ ልቀጥላ ወሬ አላብዛሽ። እዚህ ጋር ታሳዝናለች ነው ማለት ህመሟ ገብቶናል። በቃ ዳይሬክቲንግ እንደዚህ ነው። በቃ የሰውን ፔን ማሳየት ማለት ነው። እኔ ብዙ ጊዜ ቪዲዮዎች ላይ ሳወራላችሁ ከዚህ በፊት ሜኒን ቪዲዮ ካያችሁት ዳይሬክቲንግ ዝም ብሎ አስቆሞ ማዘፈን አይደለም። የምሬን ነው የምላችሁ። ህመም ፔኑ ማጋባት አለበትና ካያችኋት አሁን ድክም መብላለች። ቅልል ያለ እኮ ነው፣ ሲምፕል ነው። እና ደግሞ ሜካፕ የለም ነው የምልህ፣ ኦሪጂናል መልክ። እሺ ከሷ ከዘፈኑ ይልቅ ወደሱ ሄድኳ። እሺ ማለት ልክ አይደለም ፊት ለፊት መድክፉ ወጣ። ኧረ ልክ አይደለም እንዳላልከኝም ግድ የለም እኔን ብትዋሽም ሂድ በሊድ ካንተ ዋትሸሺ ዝም የሚለው ጋር አላቋርጥም ብዬ ነው እንጂ እኔም ዝም አልኩ። በቃ የምር ነው። ፔንፉል የሆነ አክቲንግ፣ ፔንፉል የሆነ ዘፈን። ድምጿ ራሱ በጣም ነው የሚገባውና እርግጥም ያለ ራሱ ምስጥ ብዬ በቃ ሪአክቱን ደርሶታ ተመችቶኛል ነው የምላችሁ።
እሺ የማህሌትን ዘፈን ጨረስን። ያው እንግዲህ የማሂ ዘፈን ዝም ብለን እኛ ራሱ ያው ጥጥት ሌላ ምን ማንል እንደተለመደው ሰብስክራይብ በማድረግ ቤተሰብ ይሁኑ ላለው ጨረስኩ። ዝም ይመቻችሁ።